ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? እንደምን ዋላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ሰላም ልበላችሁ ነው ብዬ ነው የገባሁት። እንግዲህ የ10 ደቂቃ እረፍት ወስጄ ነው ማለትም 5 ደቂቃ ይሄዳለች። ያው ሰላም ልበላችሁ ብዬ ነው የገባሁት። ቡና የታወቀ ነው እንግዲህ መጠጣት የተረፈኝ ነው ደግሞ ጠዋት ጠጥቼ። እንዴት ናችሁ ታዲያ? ሰላም ነው ወይ? ሁሉ ሰላም? እንዴት ናችሁ? ጤናችሁ ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ይሄው በጣም ደህና ነኝ አለሁኝ። ሰላም ነው ሁሉ ሰላም፣ ጤና ይጠበቃል። ያው ሁሌ እንደምነግራችሁ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያደረጋችሁ ላይክ ሼር ማድረግ አትርሱ። ስለዚህ በጣም እጅግ አድርጌ አመሰግናቸዋለሁ። ቀስ ብዬ የማወራው እንግዲህ ያለሁበት ቦታ ስለሆነ ነው። ቫልዩሙን ከፍ አድርጋችሁ ማዳመጥ ትችላላችሁ። እና በተረፈ እንዴት ናችሁ ውዶቼ፣ ቤተሰቦቼ? እኔ በጣም እግዚአብሔር የተመሰገነ ይሁን በጣም 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 ደህና ነኝ። እናንተስ እንዴት ናችሁ? ጤናችሁ ደህና ናችሁ ወይ? አላችሁ ወይ? አለው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከሁላችንም ጋር ይሁን። የተባረከ የተቀደሰ ቀንና ሌሊት ያድርግልን ለሁላችንም እመኛለሁ። እና ውዶቼ እኔ በጣም ደህና ነኝ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ቪዲዮዬን አሳድጉልኝ እያልኩኝ እነግራችኋለሁ ማለት ነው። እንደፈለጋችሁ ደስ ካላችሁ ማለት ነው። እና በተረፈ አገር ሰላም ለሀገራችንም፣ እኛም እዚህ ያለን ለሀገራችንም ጸሎት እናረጋለን። ሀገራችን ሰላም ትሁንልኝ፣ ሰላሙ ይፍሰስባት በሀገራችን፣ ሰላሙ ይውረድላት ለሀገራችን እያልን እኛም እንመኝላታለን፣ እንጸልይላታለን ለሀገራችን። እናንተም ጸሎታችሁን ማቋረጥ የለባችሁም። ወደ እግዚአብሔር መጸለይ አለብን ሁላችንም በየሃይማኖታችን ማለት ነው። እና ለዚህም በቃ እኔ ያው ሰላም ብዬ ልውጣ ብዬ ነው። ሰዓት እየደረሰ ነው። በሰፊው ደግሞ እግዚአብሔር ሲፈቅድ በእግዚአብሔር ፍቃድ በሰፊው ቪዲዮ ብቅ እላለሁ ውዶቼ፣ ቤተሰቦቼ። በጣም ነው የምወዳችሁ፣ በጣም እናፍቃችኋለሁ። ይሁን እንግዲህ ሰላም ነኝ፣ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን እያልኩኝ ሰናበታችኋለሁ። እኔው ባዩሽ መልካም ቀን ይሁንላችሁ፣ መልካም ምሽት ይሁንላችሁ ለሁላችሁ። ለእኔ ደግሞ መልካም ቀን ይሁንልኝ ማለት ነው። እኛ በጣም ደህና ነን። ፀሐይም እየደረሰችልን ነው። ክረምቱ እያለፈ ነው። በጣም ቆንጆ ፀሐይና ንፋስ ያለበት ደስ የሚል ጊዜ ላይ ነው ያለነው። አሁን ሙቀቱ ደግሞ እስከሚመጣ ማለት ነው ከ2 ወር በኋላ። አሁን ያለንበት ብርዱን አልፈናል። ሙቀቱ እየገባልን ነው። ቆንጆ ጊዜ እያሳለፍን ነው ማለት ነው። ስለዚህ አዲስ ነገር ምን አለ እንግዲህ እዩ፣ ተመልከቱ። ቪዲዮ የድሮዬንም እዩልኝ። ወደ ወርዳችሁ የድሮ ቪዲዮዬን እያያችሁ ሰብስክራይብ፣ ሼር፣ ላይክስ ማድረግ እንዳትረሱ አሳስባችኋለሁ። እና እንግዲህ ስራ ክቡር ነው። አለ ስራ መኖር አንችልም። መስራት አለብን። እንኳን ሳንሰራ ሰርተንም አልተቻለም። እና ስራ ደግሞ ክቡር ነው። እግዚአብሔር የተመሰገነ ይሁን። ሰርቶ ውሎ መግባት አንድ ትልቅ ነገር ነው። እና እግዚአብሔርን እያመሰገን የሰጠንን ጌታችንን እያመሰገን ሰርተን መኖር አለብን። እግዚአብሔር ጤናችንን ይስጠን ለሁላችንም። የልባችን ምሻታችንን ያሳካልን፣ ምኞታችንን ያሳካልን ለሁላችንም። ስራ ለሌለውም እግዚአብሔር ስራ ይስጠው፣ የፈለገውን ሁሉ ያድርግለት። ጸሎታችሁንም ሁላችሁንም ይስማችሁ። እሱ ከናንተ አይለይ፣ ከናንተ ጋር ይሁን። ኑሯችሁ በኑሯችሁ ሁሉ ከናንተ ጋር ሆኖ እግዚአብሔር
ኑሯችሁን ያደላድልላችሁ ይባርክላችሁ ዘንድ እመኝላችኋለሁ። እኔ እህታችሁ ባይ ባይ። መልካም ቀን። ቻው